በስደት ላይ ያለች ሴት በጣም ልዩ ናት። በስደት ላይ ያለችን ሴት ማግባት ሞር ለላይፍ ስትሮንግ ታረጋለች፣ ታጠነክራለች ብዬ ነገርኩት። እሱ ደግሞ ያው አበሻው ሆኖ ኢትዮጵያ ውስጥ ያሉ ሴቶችን ማግባት ለኔ ይቀለኛል እና ሞር እነሱ ለኔ ስፔሻል ናቸው ምናምን ነገር አለኝ። ሁለቱም ሴት በመሆናቸው ስፔሻል ናቸው። ጀስት ግን ላይክ ልክ እንደኔ እና እንደኔ አመለካከት ሁሉንም ማግባት ጥሩ ነው፣ ግን ሁሉም የራሱ የሆነ ላይፍ ኤክስፒሪየንስ አለውና እኔ ደግሞ ቹዝ ያደረኩት ብታገባ ጥሩ ይሆናል ብዬ ማስበው በስደት ላይ ያለችን ሴት ናት ብዬ ነገርኩት። ምን ልላችሁ ፈልጌ ነው፣ በስደት ላይ ያሉ ሴቶች በጣም ዋጋ ከፋዮች ናቸው። ከምነግራችሁ በላይ ልጅነታቸውን በስደት የጨረሱ፣ ወጣትነታቸውን በስደት የጨረሱ፣ ጊዜያቸውን ለሰዎች በመኖር ዋጋ የከፈሉ ናቸው። ቤታችሁ ውስጥ ጎረቤታችሁ ውስጥ ለሚወዷቸው እናት ሲሉ፣ ለሚወዷቸው ወንድሞች፣ ለሚወዷቸው ታናናሾቻቸው ሲሉ ኢቭን ቤት ውስጥ እንኳን ሴት ከሌለ ሴቶቹ ቀላል ወደ ውጪ ለመውጣት የሚቀለው ለሴቶቹ ስለሆነ ሴቶቹ የሰው ቤት አቅማቸው ሳይተን ገና በለጋር የሚያቸው ወጥተው እድሜያቸውን ሙሉ ለቤተሰብ ለሚወዱት ሰው ሲሉ፣ አንዳንዶቹ ደግሞ ለፍቅረኛቸው ሲሉ ነገ ከነገወዲያ እሱ መኪና ገዝቶ ቤት ገዝቶ ያኖረኛል ብላ ለትዳሯ መሰረት ጎጆ ለመሆን ብላ ባሏ ተቀምጦ ፀጉሩ እየተቀለለ ድንጋይ ላይ ተቀምጦ ፍቅረኛዋ ተቀምጦ የሱን ህይወት ለመቀየር ትሰደዳለች። እቺ ሴት አይገርም? ምን ያህል ስፔሻል እንደሆነ፣ ምን ያህል ዋጋ ከፋይ እንደሆነ። እቺን ሴት ማግኘት፣ እቺን ሴት ማግባት ስፔሻልነት ነው። ስፔሻል ናት፣ የተመረጠች ናት። እኔ አንዳንድ ጊዜ ይገርምኛል የሆነ ፈጣሪ ራሱ እነሱ ላይ ሲሰራ የሆነ ኃላፊነት አለባችሁ ተብሎ የተቀመጠባቸው ነው የሚመስለኝ ገና ከልጅነታቸው ጀምሮ። ምክንያቱም ከባድ የሆነውን ስትራግል የሆነውን ላይፍ ነው የሚቋቋሙት። ይሄ ጥንካሬ ይፈልጋል። እያንዳንዶቹ ወንዶች እኮ አይተነዋል አይደል? ሁላችንም ምን ያህል ከባድ እንደሆነ ስደት። ካጠገብ ከጎን የሚደግፍ ሰው ከሌለ ምን ያህል ያን ከባድ ጭንቀት እንዴት ተቋቁሞ እንደሚኖሩ። ወንድ ልጅ ብዙም እኮ እንደዚህ አይወጣም ነበር። ሴቶች ናቸው ከበፊት ጀምሮ እየወጡ የነበረው። ቀስ በቀስ ወንድ ልጅ ወደ አረብ ሀገርም ወደ ኢትዮጵያ በቅርብ ነው በዚህ 7 10 5 8 10 ምናምን አመት ውስጥ ነው ወንድ ልጅ በደንብ መውጣት የጀመረው። ከበፊት ጀምሮ ስደተኛ የነበሩ ሴቶች ናቸው። ሴቶች ዋልታ ናቸው። ስፔሻሊ በስደት ላይ ያሉ ሴቶች ዋጋ ከፋይ ናቸው። ለሚወዱት ነገር፣ ለቤተሰባቸው፣ ለኔ ለሚሉት ነገር ዋጋ መክፈል ይችላሉ። እቺን ሴት ካገኘ እንዴት ነው ለቤት ብርሃን መሆን የማይችለው? እንዴት ነው ለጎጆ መሰላል መሆን የማይችለው? ጎጆ ቤት ይሰራና አሉ ጎጆ ቤቱ ላይ አናቱ ላይ እንስራ ይጨመራል። እንስራ የሚጨመረው ከላይ ሾጣጣው ነገር ላይ ውሃ እየገባ ሙሉ ለሙሉ ጣሪያውን እንዳይበተን ነው። ያቺ ሴት እሷ ናት ላይ የምትከደነው። ቤት እንዳይፈርስ እንዳይበተን ክፉ ባህሪህን ያ ክፉ ንጭንጭህን ጓደኞቹ ያልቻሉትን አመል ችላ የምትኖረው እቺ ሴት ናት። ሌሎቹ አይችሉም ይላልኩ አይደለም። ስፔሻል መከራን ችግርን ያጣች ሴት የገፋች ሴት፣ የተገፋች ደግሞ ትጣፍጣለች። ቂቤ ወተት ተገፍታ ነው ቂቤ ሆና ሰዎች ጣፍጠው የሚበሏት። ገባ? የተገፋ ነገር ደግሞ ይጣፍጣል። እቺ ሴት ለኔ ስፔሻል ናት። ስለዚህ እቺን ሴት መክፋት ሳይሆን ማጣፈጥ ነው ያለበት። እየገፋ አይደለም፣ ልክ እንደ ወተት ነው እየተንከባከብካት። ያንተ መሆንህን በወሬና በጣፈጡ ቃላቶች ሳይሆን እየኖርክ ማሳየት ነው። ስለዚህ she is my special lady።